ይሄን መጠቀም አልፈለጉም። በአዋራጅ ሁኔታ በኢሰባዊ መንገድ ነበር መያዝ የፈለጉት። ቢያንስ ሌላው ይቅር ለልጄ ጥንቃቄ አልተደረገም እና ከዛ መኪና ነበርና ሰፈሩ እንደሰማሁት ከወጣው በኋላ አሁን ተከቦ ነበር በተለያየ አቅጣጫና በጥንቃቄ የተመራ ኦፕሬሽን ነው። አንድ ግለሰብ የሚይዘው አይመስልም። ልክ የሆነ ታንክ የያዘ ሱ 23 የሚያበር ነው እንጂ እንደ አንድ መምህር 56 ዓመት እድሜ የተዳረሰ 36 ዓመት ያገለገለ ሰው ሚይዙ አይመስልም ነበርና አጠገቤ ለቆማችሁ በአጠቃላይ ምስጋና አቀርባለሁ። ከዚህ በኋላ ያው አንድ ቪኤት ከፊት ከተንቀሳቀስን በኋላ መታ ተቀላቀለች። አንድ ቪኤት ከኋላ ሆነ። ፓትሮል ያዙ። ያው በህገወጥ አይነት መንገድ ሁሉ ነው መሄድ የጀመሩትና ልክ ወደ ወሎ ሰፈር መታጠፊያ ስንደርስ ፊቴ ላይ የለበስኩትን ጥቁር ፑማ ማነው አዲዳስ ጥቁር ከላይ የለበስኩትን እሱን አውልቀው ፊቴ ላይ አደረጉ። ግን በጣም ስስ ስለሆነ እንቅስቃሴውን ያሳየኝ ነበርና አንዳንድ ያስጎነብሱኛል፣ በጣም ጨምቀው ይዞኛል። እና መጨረሻ ከአዲስ አበባ ስንወጣ ለምንድነው ከአዲስ አበባ የምታወጡኝ አልኳቸው። ምን ትሆናለህ ከአዲስ አበባ ብትወጣና ብትሄድና ጠቅላላ የኦሮምኛ ቋንቋ ተናጋሪዎች ናቸው። ከዛ የተወሰነ የመኪናዎች እንቅስቃሴ እየታየኝ ረጅም ጊዜ ከተጓዝን በኋላ